ፖፕ ላይ ሲባል እንግዲህ አብዛኞቻችን ልናውቀው እንችላለን። ነገር ግን ስሙን ራሱ ሰምተን ማናውቅ እንኖራለን አንዳንዶቻችን ማለት ነው። ስሙን ራሱ ምን እንደሆነ ፖፕ ላይ የሚባለው ማናውቅ እንኖራለን። ስለዚህ ፖፕ ላይ ማለት አፕሊኬሽን ነው። ኖርማሊ ገንዘብ የሚሰራበት አፕሊኬሽን ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ኖርማሊ ምንድነው የምናደርግ እኛ ከገባን በኋላ ልክ ኢንተርፌሱ ይሄን ይመስላል ማለት ነው። እነዚህ ለምሳሌ እዚህ ጋር አሁን ላይቭ ላይ ያሉ ሰዎች ናቸው ማለት ነው። ይህ የመጀመሪያዋን አይከን ከታች ይታያችሁ ከሆነ 5 አይከኖች አሉ። ስለዚህ የመጀመሪያውን ስትነኩት ምንድነው የሚያመጣላችሁ እነዚህ ላይቭ ላይ ያሉ ሰዎች ናቸው። ስለዚህ ይሄ ሁሉ ሰው አሁን እየሰራ ነው። ይኸው ስክሮል ስናደርገው አሁን ይሄ በሙሉ ምንድን ናቸው እነዚህ ኢትዮጵያዊ ናቸው ማለት ነው። ኢትዮጵያዊ ናቸው ፖፕ ላይቭ እየሰሩ ማለት ነው። ስለዚህ በጣም ብዙ ህዝብ እየሰራበት ነው። ገብታችሁ አብረን እንስራ። ስለዚህ ለመስራት ነው ምንድነው የምታደርጉት? ከታች ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን ሊንክ። እሱን ሊንክ ነክታችሁ ዳውንሎድ አድርጉት። ዳውንሎድ አድርጉት። ቀጥታ ስትከፍቱት እንደዚህ ያመጣላችኋል ማለት ነው። እንደዚህ ነው የሚያመጣላችሁ። ስለዚህ የመጀመሪያዋን ስትነካት እንደዚህ ላይቭ ያሉ ሰዎችን ያመጣልናል። ሁለተኛዋን ስንነካት ደግሞ ከዚህ ከታች አካባቢ ማለት ነው ከታች አካባቢ ያለችዋን ይቺን ሁለተኛዋን አይከን ስንነካት ምን ያመጣልናል? ፓርቲ ላይ ያሉ ሰዎችን ያመጣልናል ማለት ነው። ልክ እንደዚህ ስናደርገው አሁን ፓርቲ ወይም ደግሞ የወንበር የሚሰሩ እነዚህ አሁን የሚታዩዋችሁ የቅድሞቹ ላይቭ ላይ ናቸው። እነዚህ ደግሞ ፓርቲ ላይ ያሉ ሰዎች ማለት ነው። ፓርቲ ላይ ያሉ ሰዎች እዚህ ጋር ክሊክ አድርገን ብንገባ አሁን የሆነ የወንበር ምልክት አለ። እዛ ጋር ገብተን መስራት እንችላለን የወንበር ማለት ነው። ይቺን ሶስተኛዋን ስንነካት ደግሞ የተለያየ ቪዲዮ ፖስት የሚደረግበት ነው እዚህ ጋር ማለት ነው። እዚህ ጋር የተለያየ ቪዲዮ ፖስት የሚደረግበት ማለት ነው። እዛ ሲቀጥል ደግሞ አራተኛዋን ክሊክ ስናደርጋት ደግሞ ሚሴጅ እዚህ ጋር ለምሳሌ እኔ አሁን የተጻጻፉበት ሚሴጅ አለ። ሚሴጅ ቴክስት ሰዎች ጋር የምንጻጻፍበት ማለት ነው። ቀጣይ አምስተኛዋን ስንነካት ደግሞ ዋናው ያለ እዚህ ጋር ነው። በቃ ዋናው ያለን የገንዘብ መጠን ምናምን የሚያስቀምጠው እዚህ ጋር ነው ማለት ኮይናችን እና ፖይንታችን ማለት ነው። ስለዚህ እዚህ ጋር አይታችሁ ከሆነ ኮይን እና ፖይንት የሚል አለ። የሰራነው የሚቀመጥበት የሰራነው ይቺ አሁን ኮይን ናት የኔ ኮይን ማለት ነው። የኔ ኮይን ምን ያህል ኮይን እንዳለኝ እዚች ጋር አለች። እዚች ጋር ደግሞ ምን አለች? ፖይንት ምትላለች። ስለዚህ እነዚህ ናቸው። እሺ ገንዘብ ማለት እነዚህ ናቸው። ስለዚህ ፖይንቱ አሁን ይሄ 63 ሺህ ምናምን ያሳያል። 100 ሺህ ማምጣት አሁን ፖይንቱ 100 ሺህ መሙላት አለበት። 100 ሺህ ከሞላ በኋላ $10 ነው። ከ$10 ጋር እኩል ነው ማለት ነው። ስለዚህ ይህ ኮይን ደግሞ የግዴታ ወደዚህ ወደ ፖይንት መቀየር አለበት። ወደ ፖይንቱ ማለት ነው። ይህ ኮይኑ ወደ ፖይንቱ ምን ማለት አለበት? መቀየር አለበት ማለት ነው። ከቀየርን በኋላ ነው ዊዝድሮው የምናደርገው ማለት ነው። ስለዚህ ኢንተርፌሱ ይህን ይመስላል። ከዚህ በፊት ግን ካወረዳችሁት መጀመሪያ ላይ ምን ማድረግ አለባችሁ? አካውንታችሁን ብቁ ማድረግ አለባችሁ ወይም ደግሞ አክቲቭ ማድረግ አለባችሁ። አካውንታችሁን አክቲቭ ማድረግ አለባችሁ። ኤዩቲኤች ከምትለዋ ገብታችሁ ማለት ነው። ኤዩቲኤች ምትላለች አካውንታችን አክቲቭ እናደርግባት ይቺ ኤዩቲኤች ምትለዋ ናት። ከዚች ውስጥ ገብተን ምን ማድረግ አለብን? አካውንታችን አክቲቭ ማድረግ አለብን ማለት ነው። የፌስ አውቶንቲኬሽን ለምሳሌ የኔው አሁን ቬሪፋይ ስለሆነ ሴርቲፋይድ ነው የሚል ጎ ነው የሚል። እሺ የእናንተ ጎ ነው የሚል ብቁ ወይም ደግሞ አክቲቭ ካልሆነ አካውንታችሁ። ስለዚህ የኔው ለምሳሌ ፌስ አውቶንቲኬሽን ብሎ ሰርቲፋይድ ይላል ማለት ነው። ብቁ ስለሆነ ማለት ነው። ስለዚህ በዚህ መልኩ ምን ማድረግ ትችላላችሁ እናንተ አካውንታችሁን ቬሪፋይ ማድረግ ትችላላችሁ ማለት ነው። ሲቀጥል ደግሞ ኤጀንሲ አይዲውን መሙላት አለባችሁ። ኤጀንሲ አይዲውን የቱ ጋር ነው የምትሞሉት? ማይ ኤጀንሲ ውስጥ ገብታችሁ ማለት ነው። ማይ ኤጀንሲ የምትል አይከን አለች። ስለዚህ እሷን ምን እናደርጋለን? ክሊክ አድርገን ማለት ነው። ማይ ኤጀንሲ የምትለው ወደዚህ ወደ ታች አካባቢ ያለች እሷን ምን እናደርጋታለን? ክሊክ እናደርጋታለን ማለት ነው። ክሊክ እናደርጋታለን። እዚህ ጋር አሁን እኔ ኤጀንት ስለሆነ የሌለ ኤጀንት ስለሆነ የኤጀንት አካውንት ስለሆነ ይሄ ማይ ኤጀንሲ የሚል የለውም ማለት ነው። ስለዚህ ማይ ኤጀንሲ ውስጥ እንገባና ምን እናደርጋለን? ቁጥር ነው የምናስገባሽ። ማይ ኤጀንሲ ውስጥ ገብተን ምን አይነት ቁጥር እናስገባለን? ይችን የኤጀንት ቁጥሯን ማለት ነው 47 17 55 99 ይቺ ቁጥር ናት። ይችን ቁጥር ማይ ኤጀንሲ ውስጥ እናስገባታለን ገብተን ፕሊስ ኢንተር ኤጀንት አይዲ ከምትለዋ ላይ ማለት ነው። ፕሊስ ኢንተር ኤጀንት አይዲ ከምትለዋ ላይ ይችን እናስገባና ደግመን ፕሊስ ኢንተር የሚል አለ ሰማያዊ ነገር እሱን ክሊክ እናደርገዋለን። ከዛ በኋላ ኮንፊርም ስንለው
ኮንግራጁሌሽን ይለናል። ኮንግራጁሌሽን ሲለን ቀጥታ እንወጣለን ማለት ነው። ስለዚህ ይህን ቁጥር ምን ማድረግ አለብን? ማስገባት አለብን። የኤጀንት ቁጥር ስለሆነ ማለት ነው። የኤጀንት ቁጥር ስለሆነ ስለዚህ እንደዚህ አድርገን ፕላትፎርሙን ምን ማድረግ አለብን? እንለማመዳለን። ጊዜ በጊዜ ጊዜ ይፈጃል። ያው በአንድ ቀን በሁለት ቀን ምናምን ዊዝድሮው አይደረግም። እሺ ከዛ በኋላ ግን የሚገራርሙ ኮሚሽኖችን እዚህ ፕላትፎርም ላይ መስራት እንችላለን። የሚገራርሙ ኮሚሽኖችን መስራት እንችላለን ማለት ነው። ስለዚህ ታች ላይ በምናስቀምጥላችሁ ሊንክ አፕሊኬሽኑን አውርዱት፣ አፑን አውርዱት። ከዛ በኋላ ቀጥታ ወደ ስራ መግባት ነው። እሺ ቀጥታ ወደ ስራ መግባት ነው።